ጥያቄ ሩም ይዛችሁ ሆቴል አድራችሁ ታውቃላችሁ አታውቁም? አጭር እኔ ሩም ይዤ አላውቅም። ኦኬ ሆቴል ውስጥ ፎቶ አንስታ ከነበረ እሷና ያንን ማስረጃ ብታመጣስ? እኔ ሆቴል ላይ አልተነሳውም አልልኩም። ሲጀመር እርግጠኛ ነህ? እርግጠኛ ነህ? ሚዩት ነክ ችግር ሊሆን ይችላል። እዛ ፎቶ ተነስተ ሊሆን ይችላል እንጂ እኔ ብቻዬን እሷ ጋር አልልኩም። ሆቴል ከጓደኞቹ ጋር ምን ታደርጋለህ? ሆቴል እኮ ወንድና ሴት ብቻ የሚያድሩበት ክፍል እኮ ነው። አልጋ ክፍል እኮ ነው። ክፍል ላይ እኔ አልልኩም። እሷ ጋር ክላስ አልልኩም፣ ሩም አልልኩም። ኦኬ ለማንኛውም እኔ ላወጣጣክ ነበር እንጂ ምንም አይነት ፎቶ ሆቴል ሩም ውስጥ የላትም። ግን እውነቱን ለመናገር ድርጅት ውስጥ ያ ሁሉ ህዝብ ባለበት ውስጥ አብራችሁ ልተኙ አትችሉም። እንዴት ነው ያ ሁሉ ሰራተኛ ባለበት ውስጥ እናንተ አብራችሁ የምትተኙት? እንዴት አጠጣኝ ነው አልኩሽ እኮ አቡ አጠጣኝ። ክላስ ስላለው እዛው ላይ እዛ ነው። ሰራተኞቹ ምንም አይሉም። እናንተ ተያይዛችሁ ክላስ ስትገቡ ሌላው ሰራተኛ ጉዳይ ላይ ዝም ይላል። መጠጥ ስላለ ስለጠጣን ምንም አይሉም። በቃ ይተኛሉ በየክላሳቸው። ላውራ ሲስተም ላይ ይኖራል አይደለ? የሆቴሉ ሲስተም ላይ ይኖራል። እኔ የሆቴሉን አመጣልሻለሁ። ደግሞ እሱን መጽሐፍ ቅዱስ ይዞ እንደዚህ ይዞ መማል አለበት። አልሄድኩም ማለት ሳይሆን ማለት ነው። ይምላል ሁለታችሁም ትማላላችሁ። አንቺ 10,000 ድርሃም ለመስጠቱ አንቺ በቁርአን አልኩ በመጽሐፍ ቅዱስ አንቺ 10,000 ድርሃም እንደሰጠሽው ትምያለሽ። እሱም ደግሞ ከአንቺ ጋር ከሁለት ጊዜ ውጪ እሱንም በመጠጥ ተሳስቶ እንዳልተኛ ይምላል። ትምላላችሁ። ከዚህ በኋላ ፈጣሪ እና ደግሞ እኔ ምንም ሁለቴ እንዳላስወረድኩኝ ሁሉንም ነገር ጠይቄ እንደገና ሁለት ጊዜ እንዳላስወረድሽ ይምላል በመጽሐፍ ቅዱስ። በዚህ ተስማማለህ? አማን ሄዳችሁ የሃይማኖት አባት ጋር ትማማላላችሁ። ትስማማለህ? በዚህ እኔ እምላለሁ እሷም ትምላለች። ሁለታችሁም ኦፍኮርስ ሁለታችሁም አንተ የምትምላው የሆቴሉንም አቡዬ ይቅርታ የሆቴሉንም ይምላል። እኔ ምክንያቱም ያለ ማስረጃ አይደለም ማስረጃ ስላለ ነው። ችግር የለም። አንዴ ልንገረው። አንተ የምትምለው ሆቴል አብረካት ሄደክ እንደማታቅ በመጠጥ አስክራክ ከሁለት ጊዜ በላይ አብረካት እንዳልተኛክ እንዳላስወረደች እነዚህን ሶስቱን ትምልላታለህ። እሷ ደግሞ 10,000 ድርሃም እንደሰጠችክ ትምላለች በመጽሐፍ ቅዱስ። ሁለታችሁም ሄዳችሁ የሃይማኖት አባት ጋር ትምላላችሁ። ስለዚህ እኔ ያለውን ነገር ነግሬሻለሁ። የፍርድ ቤቱን ነገ እልክልሻለሁ። ነገ ተቀብዬ እልክልሻለሁ። የላ ግን ያለው ነገር እሷ አትጠይቀኝ፣ ችግር የለውም። በቃ የእሷን ጉዳይ ነገርኩህ እኮ። ፈጣሪ ይፈርዳል። ሄዳችሁ የሃይማኖት አባት ጋር ሁለታችሁም በመጽሐፍ ቅዱስ ትምላላችሁ። ነግሬ ካለው የምትምልበት ምክንያት አንደኛ በሁለት ጊዜ ብቻ ነው አብሬያት የተኛሁት፣ እሱንም በመጠጥ አሳስታኛው እንጂ ፍቅረኛ አይደለችም። ሁለተኛ ሆቴል አብሬያት ሄጄ አላቅም፣ እዛው ድርጅት ውስጥ ነው አብረን የተኛ ነው። ሶስተኛ አላስወረደችም እቺ ሴትዮ ብለክ እነዚህን ሶስቱ መጽሐፍ ቅዱስ ይዘህ ትምላለህ አባጋ ሄደክ። እሷም ደግሞ አባጋ መጽሐፍ ቅዱስ ይዛ በፊት ለፊት አብራችሁ ሄዳችሁ 10,000 ድርሃም እንደሰጠችክ ትምላለች። ከዛ በኋላ ፈጣሪ ይፈርዳል። እኛ ደግሞ እየኖርን እናያለን። ፈጣሪ ፍርዱን ያሳየናል ባይናችን። ኦኬ ከማለች ብለካል። በመጽሐፍ ቅዱስ ደፋ ከማለች እኔ 10,000 ድርሃሙን ሰጣታለሁ ብለካል አይደል? ኖ እኔ እምላለሁ። ከዛ በኋላ በህግ እንሄዳለን። እንዴ እኔ ያልበላሁትን እኔም እየሷ አምላክ ነው የምትምለው። ታዲያ ልትሰጣት አይደል እንዴ? ለምን ነው ታዲያ እሷ በመጽሐፍ ቅዱስ የምትምልልህ? ሚዩት ነክ ወይኔ ራሴና እኔ ብምል እኮ የምምለው እኮ ስላልሰጠችኝ ነው አይደለም? እኔ ታዲያ እኔ ምምዬ እሷ ምላ እና ታዲያ እኔ ዝም ብዬ ልከፍል ነው እንዴ? እሺ በቃ ችግር የለውም። ተማማሉ ሂዱና የፍቅር ዲዛይንን ጉዳይ ግን ካንተ የምፈልገው አንደኛ አሳሰርኩበት ያልከውን ወረቀት፣ ሁለተኛ ፍርድ ቤት የከሰስክበትን ስለ ደሞዝክ ላክልኝ። ሌሎችም እንልካለን። ዶክመንት ማስረጃ፣ ሰነድ ማስረጃ አለን ያሉ ሰዎች ኮንታክት አድርገውኛል። እነሱም ይላኩ። አንተም ላክ። ለማስረጃው እውነተኝነት አረጋግጬ ቀጠሩ ነገ እንገናኛለን። እስከ ነገ መረጃውን ከላክልኝ ነው ነገ የምንገናኘው። ገባህ? ሐቁን ለማውጣት ምንም ችግር የለም። እናያለን። በማረጃ እና በመረጃ የሰው ምስክር አንፈልግም። የዶክመንት ማስረጃ ነው የምንፈልገው። ሰው በል የተባለውን ይላል። እኔ በሰው ምስክር አላምንም፣ በዶክመንት እንጂ
ጨርሰናል። ተማማሉ። እናንተ ተቀጣጠሩና ተማማሉ። መቼ ነው የምትማማሉት? እኛም ስራችንን እንስራበት። እየገቡ ህዝብ ሁሉ ሌባ ሌባ የሚለውን ያቆሙልን፣ ተናገሪልን። ከዛ በተረፈ ደግሞ ጎንደርን ተሳድባ ከሆነ ደግሞ እኔ በሷ ስም ይቅርታ እላለሁ። ምክንያቱም እንዲሰደብም ስለማልፈልግ ማለት ነው። ዋን ሰከንድ። እሱን የምናገረው መረጃውን አምጥተክ የእውነት ደሞዝ እንዳልተሰጠክ የከሰስክበትን ወረቀት አምጥተህ ባይኔ ሳይ የዛኔ ሀቅ እንዳለክ ተናግሬ ህዝቡ ስራህን እንድትሰራ ሌባ ሌባ ብሎ መጻፉን እንዲያቆም እናገራለሁ። መጀመሪያ መረጃ ነው። እሺ አቦስ